ማንቸስተር ዩናይትድ ባለፉት የውድድር ዓመታት ጨዋታን ተቆጣጥሮ የሚመራ የኳስ ፍጥነትን የሚወስን እውነተኛ ቁልፍ አማካኝ አጥቶ ነበር። አሁን ግን ኦልድ ትራፎርድ ላይ አዲስ አምሮ ተተክሏል። ዮሪ ቴሌማንስ ይሰኛል። ይህ ቤልጅየማዊ ፈጣሪ የዩናይትድን ታክቲክ እንዴት ወደ ላቀ ደረጃ ያሸጋግረዋል? ዛሬ በጥልቀት የምንመለከተው ርዕሰ ጉዳይ ይሆናል። በዩቲዩብ በጸሎት ሀብታሙ ኦፊሻል እንዲሁም በቴሌግራም ኤፍኤን ስፖርት በኢትዮጵያ እኔ ካሊድ እንድሪስ አብሬ የምቆይ ይሆናል። ባለፉት ጊዜያት ማንቸስተር ዩናይትዶች እየተቸገሩበት የነበረው የመሃል ሜዳ ክፍል ባለፈው ዓመት በተወሰነ መልኩም ቢሆን በካዚሜሮ የተሸፍኖ ስንመለከት ነበረ። ባለፉት ዓመታት ማንቸስተር ዩናይትድ ካዚሜሮን ከውድድር ዓመቱ መጠናቀቅ በኋላ ማጣቱ የሚታወስ ነው። ከዛም ውጪ ማኑኤል ኡጋርቴ ሌላኛው የመሃል ሜዳ አማራጭ ተጫዋቻቸው ነበር። እሱንም በጉዳት ማጣታቸውን ተከትሎ አዳዲስ የመሃል ሜዳ ተጫዋቾችን ወደ ቡድናቸው ቀላቅለዋል። እኚህ ተጫዋቾች ምን ለማንቸስተር ዩናይትድ ምን አዲስ ጥቅሞችን ይዘው ይመጣሉ? ምን አዳዲስ ነገሮችንስ ቡድኑ ላይ ያክላሉ? የሚለውን በዛሬው ፕሮግራማችን ሰፋ አድርገን የምንመለከተው ይሆናል። በቅድሚያ ከኋላ መስመር የሚነሱ ኳሶችን የመመስረት ወይም ኤሊት ቢውልድ አፖችን እንመለከታለን። ዮሪ ቲሊማንስ ያለውን ብቃት ማለት ነው። በዚህ ርዕሰ ጉዳይ ላይ ዮሪ ቲሊማንስ ትልቁ ታክቲካዊ ጥንካሬ ኳሱን ከራሱ ተከላካዮች ተቀብሎ ወደፊት ማሻገር መቻሉ ሲሆን ተቃራኒ ቡድኖቹ በከፍተኛ ጫና ወይም ሃይፕረስ በሚጫወቱበት ጊዜ ቲሊማንስ በጭንቀት ውስጥ ሆኖ እንኳን የማይሳሳቱ የተቃራኒ ቡድን አማካኝን ሰብረው የሚገቡ ላይን ብሬኪንግ ፓሶችን ያቀብላል። ዮሪ ቲሊማንስ በ90 ደቂቃ ውስጥ በአማካይ ከ6 በላይ ወደፊት የሚሄዱ ኳሶችን የማድረስ ስታቲስቲክ ያለው ተጫዋች ሲሆን ይህ ለዩናይትድ የፊት መስመር አጥቂዎች እንዲሁም የኋላ መስመር ተጫዋቾች ትልቅ ሲሳይን ይዞ የሚመጣ አንድ የመሃል ሜዳ ተጫዋች ሆኖ እናገኘዋለን። በመቀጠል ዮሪ ቲሊማንስ የጨዋታ ፍጥነትን መቆጣጠር ወይም ደግሞ ቴምፖ ኮንትሮል ኤንድ ፉትቦል አይኪውን ስንመለከት ቲሊማንስ ጨዋታን የማንበብ ችሎታው እጅግ የላቀ ተጫዋች እንደሆነ እንመለከታለን። ጨዋታው መቼ መረጋጋት እንዳለበት እንዲሁም መቼ ፈጣን መሆን እንዳለበት የሚያውቅ አይነት ተጫዋች ሲሆን ዩናይትድ ከዚህ ቀደም የኳስ ቁጥጥር የበላይነት ወይም ፖዚሽን ፉትቦልን ማሳየት ያቃተው የመሃል ሜዳ ላይ እንደ ቲሊማንስ ያለ አረጋጊ ተጫዋች ስላልነበረው ሲሆን እሱ የቡድኑ የልብ ትርታ ወይም ሜትሮኖም ይሆናል ተብሎ ይጠበቃል። ዮሪ ቲሊማንስ ምናልባት የመሃል ሜዳውን በሚገባ ለማረጋጋት ሁነኛ ተጫዋች ነው ተብሎ ይገመታል። የእንግሊዝ ፕሪሚየር ሊግንም እንደመልመዱ ጥሩ ፊርማ ይሆናል ተብሎ ይጠበቃል። የዮሪ ቲሊማንስ በሶስተኛ የምንመለከተው ከዮሪ ቲሊማንስ ከሳጥን ውጪ የሚመቱ ኳሶች ወይም ሎንግ ሬንጅ ትሬቶችን ሲሆን ዮሪ ቲሊማንስ በዚህም እጅግ ጠንካራ ተጫዋች ሆኖ እናገኘዋል። የተቃራኒ ቡድን ተጫዋቾች ወደኋላ ፈግፍገው ጥቅጥቅ ብለው በሚከላከሉበት ጊዜ ወይም በሎ ብሎክ በሚጫወቱበት ጊዜ ዮሪ ቲሊማንስ ከሳጥን ውጪ የሚመታቸው ኳሶች እጅግ በጣም ጥሩ ኳሶችን ሊሆኑ እንደሚችሉ ሌላ የምንመለከተው ይሆናል ተብሎ ይታሰባል። በማንቸስተር ዩናይትድ ቤት ከውጭ የሚመታቸው ኳሶች የግብ የመሆን ቻንሳቸው ጥሩ የሆኑ ኳሶች እንደዚሁም ከቦክስ ውጪ አክሮ የሚመታቸው ኳሶችም ጥሩ ምቶች እንደሆኑ ባለፉት በፕሪሚየር ሊግ ጨዋታዎች ላይ የተመለከትነው ተጫዋች ነው ዮሪ ቲሊማንስ። ከዛም ውጪ በጉልበትም ጥሩ የሚባል ጉልበትን መጠቀም የሚችል አይነት ተጫዋች ነው። ለማኑኤል ኡጋርቴ መጎዳቱ ለማንቸስተር ዩናይትድ እንዲሁም ትልቅ ቻንስ ነው ብዬ አስባለሁኝ። ማኑኤል ኡጋርቴ መጎዳቱ የዮሪ ቲሊማንስ እና የአንድሬ ሳንቶስን ወደ ማንቸስተር ዩናይትድ ቤት እንዲመጡ አድርጎታል። በቀጣይ የአንድሬ ሳንቶስን አጠር አድርገን ለመመልከት እንሞክር። የማንቸስተር ዩናይትድ ሌላው አዲሱ ሞተር የመሃል ሜዳ ሞተር ይሆናል ተብሎ የሚጠበቀው አንድሬ ሳንቶስ ነው። ይህ ወጣት ብራዚላዊ የቡድኑ ሳምባና ጉልበት ይሆናል ተብሎ የሚጠበቅ ተጫዋች ነው። ከጉልበትም አንጻር እንደዚሁም አይደክሜ ከመሆኑ አንጻር ጥሩ ተጫዋች እንደሆነ የምናውቀው ጉዳይ ነው። አንድሬ ሳንቶስ ወደ ኦልድ ትራፎርድ መምጣቱን ተከትሎ በፕሪሚየር ሊጉ መሃል ሜዳ ላይ ለመንገስ የሚያደርገውን ፍጹም ጥንካሬና ጉልበት ይዞ የመጣው አንድሬ ሳንቶስን በቀጣይ ዓመት ልንመለከት እንችላለን። ታክቲካዊ ጥቅሙ ምንድን ነው የሚለውን እንዲሁ በቀጣይ አብረን የምንመለከት ይሆናል። የመጀመሪያው አካላዊ ጥንካሬና ሜዳውን የመሸፈን ብቃት ወይም ፊዚካሊቲ ኤንድ ኢነርጂ ስንመለከት አንድሬ ሳንቶስ
ክላሲክ ወይም ቦክስ ቱ ቦክስ ቁጥር 8 ቁጥር አማካይ ሲሆን ሜዳውን ከጫፍ እስከ ጫፍ በፍጥነት በመሮጥ በመከላከልም ሆነ በማጥቃት ላይ እኩል ተሳትፎ የሚያደርግ አይነት ተጫዋች ነው። አንድሬ ሳንቶስ በፕሪሚየር ሊጉ የሚደረጉ ፈጣንና አካላዊ ፍልሚያዎችን ወይም ግራውንድ ኤንድ ኤሪያል ዱዋልስን በትከሻ በመግፋት እንዲሁም ኳስ በመንጠቅ ረገድ እጅግ ጠንካራ ተጫዋች ሲሆን ዩናይትድ መሀል ሜዳ ላይ በቀላሉ እንዳይደፈር እንደዚሁም ጉልበት ያላቸው የተቃራኒ ቡድን ተጫዋቾች በሚመጡበት ጊዜ መከላከሎችን በደንብ አመዝኖ የሚጫወት አይነት ተጫዋች ይሆናል ተብሎ ይጠበቃል አንድሬ ሳንቶስ። ከዛ ውጪ ሁለተኛው ርዕሰ ጉዳይ በአንድሬ ሳንቶስ ጉዳይ ሳይታሰብ ሳጥን ውስጥ መገኘት ወይም ደግሞ ሌት ቦክስ ራንስን የሚያካሄድ ተጫዋች ነው። አንድሬ ሳንቶስ ሌላው አስደናቂ ታክቲካዊ ማንነት የሩጫው ጥራት ሲሆን የፊት መስመር አጥቂዎች የተቃራኒ ተከላካዮችን ይዘው ወደ ውጪ ሲወጡ ሳንቶስ ከኋላ መስመር በነፃነት ወደ ተቃራኒ ቡድን ሳጥን በጥልቀት የሚሮጥበት ሁኔታዎች ሊፈጠሩ የሚችሉበት አጋጣሚዎች ሊኖሩ ይችላሉ። ይህ ታክቲክ የቀድሞውን የባርሰሎና ተጫዋች አርቱሮ ቪዳልን የሚያስታውሰን አይነት እንቅስቃሴዎችን እናያለን ተብሎ ይጠበቃል። በተለይ የግንባር ኳሶችን በመግጨት ግብ የማስቆጠር አቅሙ እጅግ በጣም ጥሩ ነው። ማንቸስተር ዩናይትዶችም ከካዚሜሮ ሲያገኙ የነበረውን የቅንጭላት ኳስ ግቦችን እንዲሁ ከአንድሬ ሳንቶስ የሚያገኙበት ቻንሶች ይኖራሉ ማለት ነው። ሶስተኛው ርዕሰ ጉዳይ የመከላከል እንቅስቃሴዎች ሲሆኑ ወይም ደግሞ ዲፌንሲቭ ሺልድ የሚለውን ስንመለከት አንድሬ ሳንቶስ በዚህም ጥሩ ተጫዋች ሆኖ እናገኘዋለን። ቡድኑ ኳስ በሚነጠቅበት ጊዜ ወይም ደግሞ በትራንዚሽን ፌዝ ጊዜ አንድሬ ሳንቶስ ወደኋላ የመመለስ ፍጥነቱ እጅግ በጣም አስደናቂ ሆኖ እየተመለከትኩት ነበረ። ከተከላካዮች ፊት በመቆም እንደ ተከላካይ ሆኖ ተከላካዮችን በመሸፈን ጥሩ ግልጋሎትን የሚሰጥ ተጫዋች ነው። ይህም ቡድኑ በቀላሉ በመልሶ ማጥቃት እንዳይጠቃ የሚረዳው ድንቅ የመሃል ሜዳ ተጫዋች ይሆናል ተብሎ ይጠበቃል አንድሬ ሳንቶስ። እስካሁን የአንድሬ ሳንቶስንም እንደዚሁ የዮሪ ቲልማንስን ጥሩ ጎኖችን እየተመለከትን ነበረ። በተወሰነ መልኩ የአንድሬ ሳንቶስ ድክመት ምን ይመስላል የሚለውን በተወሰነ እንመልከት። የአንድሬ ሳንቶስ ዋነኛ ድክመት ወጣት እንደመሆኑ ገና በኳስ ቁጥጥር ወይም በቦል ሮቴሽን ገና ሙሉ በሙሉ አለመብሰሉ ሲሆን ከዛ ውጪ ረጅምና የፈጠራ ኳሶችን በማከፋፈል ረገድ ውስንነቶች ያሉበት ተጫዋች ሆኖ ተመልክቼዋለሁኝ አንድሬ ሳንቶስ። ከሱ ጎን የኳስ ጥበብ ያለው ተጫዋች መኖር ግድ ነው ብዬ አስባለሁኝ። ለነዛም ቀደም ብለን ስናነሳው የነበረው ዮሪ ቲልማንስ እንደዚሁም እነ ቡርኖ ፈርናንዴዝን የመሰሉ ተጫዋቾች ስለሚኖሩ የኋላውን እንዲሁም የመሃል ሜዳውን በሚገባ በመከላከሉም በማጥቃቱም የሚያግዝ ተጫዋች ነው ብዬ አስባለሁኝ። ከቼልሲ ወደ ማንቸስተር ዩናይትድ የተቀላቀለው አንድሬ ሳንቶስ በመቀጠል የቀድሞ ወይም ደግሞ ባለፈው ዓመት ስንመለከተው የነበረው የማንቸስተር ዩናይትድን የመሃል ሜዳ ስፍራ ተጫዋቾች በተለይ የካዚሜሮ እንደዚሁም በጉዳት ያጡትን የማኑኤል ኡጋርቴን እንቅስቃሴዎች ከቴሌማንስ እና ከሳንቶስ ጋር አጠር ባለመልኩ የምንመለከት ይሆናል። ቴሌማንስ እንዲሁም ሳንቶስ ከማኑኤል ኡጋርቴ ጋር በምን ይመሳሰላሉ የሚለውን በተወሰነ መልኩ እንመልከት። አንድሬ ሳንቶስ እና ማኑኤል ኡጋርቴ ከጉልበት አንጻር እንዲሁም ከጫና አንጻር ተመሳሳይ ሆኖ እናገኛቸዋለን። ከፍተኛ ጉልበት ወይም ሃይ ወርክ ሬት አላቸው ሁለቱም ተጫዋቾች። በሜዳ ላይ ያላቸው የመሮጥና ተቃራኒ ቡድን ላይ ጫና የማድረግ ወይም ፕሬሲንግ የመፍጠር አቅማቸው እጅግ ከፍተኛ ሆኖ እናገኘዋለን። አንድሬ ሳንቶስ እና ማኑኤል ኡጋርቴ አካላዊ ፍልሚያ ወይም ደግሞ ጥሩ የተቃራኒ ቡድን ተጫዋቾች ጋር ያላቸው የአካላዊ ፍትጊያዎች እንዲሁ የሚያመሳስላቸው ሌላኛው ሁኔታ ነው። ሳንቶስም ሆነ ኡጋርቴ ኳስ ለማስጣል ወደ ኋላ የማይሉ በአካላዊ ፍልሚያዎች ወይም ዶልስ ላይ ጠንካራና ምርጥ የሚባሉ አማካኞች ናቸው። ምናልባት የሚመሳሰሉበት ዋነኛ ጉዳዮች በዋነኝነት ሁለቱን መጥቀስ እንችላለን። ዮሪ ቲልማንስ እና ማኑኤል ኡጋርቴ ምን ያመሳስላቸዋል የሚለውን ስንመለከት ማኑኤል ኡጋርቴ እና ዮሪ ቲልማንስ የቦታ አቀማመጥ ወይም ፖዚሽናል ዲሲፕሊናቸው ያመሳስላቸዋል።
ሁለቱም ከተከላካይ ፊት ለፊት ባለው ጥልቅ የሜዳ ክፍል ወይም ዲፕ ፕሌይንግ ኤሪያስ ላይ ኳስ ተቀብለው መጫወት የሚችሉ አይነት ተጫዋቾች ናቸው። ከዛ ውጪ ዩሪ ቲልማንስ እና ማኑኤል ኡጋርቴ ይህ ነው የሚባል ግልጽ የመመሳሰል ሁኔታዎች አልተመለከትኩባቸውም። በምን ይሻላሉ አዲስ ፈራሚዎቹ ዩሪ ቲልማንስ እና አንድሬ ሳንቶስ ከማኑኤል ኡጋርቴ በምን የተሻሉ ናቸው ከታክቲካል ትንታኔዎች አንጻር የሚለውን ስንመለከት ዩሪ ቲልማንስ ከማኑኤል ኡጋርቴ በምን ይሻላል የሚለውን በመጀመሪያ እንመለከታለን። የኳስ ስርጭትና ፈጠራ ወይም ኤሊት ፓሲንግ ኤንድ ቪዥንን ስንመለከት ቲልማንስ የሜዳውን ፍጥነት የመቆጣጠርና ከተከላካይ ጀርባ የሚሰበሩ ኳሶች ወይም ላይን ብሬኪንግ ፓሶችን የማቀበል ብቃቱ ከኡጋርቴ በከፍተኛ ደረጃ ይበልጣል። ኡጋርቴ አጠር ያሉና ለአደጋ የማያጋልጡ ኳሶችን ማቀበል ሲያዘወትር፣ ቲልማንስ ግን የቡድኑ ፈጠራ በደንብ የሚገነባ ኳሶችን ለማቀበል ሁለቴ የማያስብ የመሃል ሜዳ ተጫዋች ነው። ከዛ ውጪ የጎል ስጋቶችን ወይም የግብ ስጋቶችን ወይም ደግሞ አታኪንግ ትሬቶችን ስንመለከት ቲልማንስ ከሳጥን ውጭ በሚመታቸው አስደናቂ ኳሶች ወይም ሎንግ ሬንጅ ሹቶችን ግብ ማስቆጠር የሚችል አይነት ተጫዋች ነው። ኡጋርቴ ግን ወደ ተቃራኒ ቡድን ክልል የመሄድ ፍላጎቱ አነስተኛ በሆኑ የግብ ስጋት አይፈጥርም ወይም ደግሞ ግብ የሚሆኑ ኳሶችን ለመሞከር የሚደፍር አይነት የመሃል ሜዳ ተጫዋች አይደለም። ከዚህም አንጻር ዩሪ ቲልማንስ ከማኑኤል ኡጋርቴ የተሻለ ነው ብሎ ማንሳት ይቻላል። ሁለተኛው አዲሱ ፈራሚያቸው አንድሬ ሳንቶስ ነው። አንድሬ ሳንቶስ ከማኑኤል ኡጋርቴ ጋር ስናነጻጽረው በምን ከማኑኤል ኡጋርቴ ይሻላል የሚለውን እንመልከት። አንድሬ ሳንቶስ ወደ ሳጥን መሮጥ ወይም ደግሞ ሌት ቦክስ ራን ኤንድ ጎል ስኮሪንግን ስንመለከት ሳንቶስ ክላሲክ 8 ቁጥር ወይም ቦክስ ቱ ቦክስ በመሆኑ ሳይታሰብ ወደ ተቃራኒ ሳጥን በመግባት በግንባርም ሆነ ታች ያላቸው ግቦችን ወይም ደግሞ ሙሉ ለሙሉ ኳሶችን ባያገኛቸውም የተወሰኑ ንክኪ ያላቸው ግቦችንም የሚያስቆጥር አይነት ተጫዋች ነው። ኡጋርቴ ከተከላካዮች ፊት የማይነቃነቅ ወይም 6 ቁጥር ወይም ደግሞ ፑር ዲፌንሲቭ ሚድፊልደር በመሆኑ ይህን ማድረግ የሚችል አይነት ተጫዋች አልነበረም ማኑኤል ኡጋርቴ። ስለዚህ ለማንቸስተር ዩናይትድ በተለይ በማጥቃቱም በመከላከሉም ጥሩ እንቅስቃሴ የሚያሳዩ ተጫዋቾች ናቸው ተብሎ ይጠበቃል። በቀጣይ ዓመት በማንቸስተር ዩናይትድ ቤት የምናያቸው ሁለቱ ተጫዋቾች ማለት ነው። በመጨረሻም ማኑኤል ኡጋርቴ ከሁለቱ ምን የተሻለ ጎን አለው የሚለውን እንመልከትና አጠር አድርገን በሁለት ወይም በ3 ደቂቃዎች ከካዚሜሮ ጋር የተወሰኑ ንጽጽሮችን የምናደርግ ይሆናል። ማኑኤል ኡጋርቴ ከሁለቱ አዳዲስ የማንቸስተር ዩናይትድ ፈራሚዎች ምን የተለየ ነገር ይኖረዋል የሚለውን ስንመለከት ከሁለቱ የተሻለው እውነተኛ ኳስ ነጣቂ ተጫዋች በመሆኑ ነው፣ ወይም ፑር ዲፌንሲቭ ሺልድ በሚባል አጫዋወት ላይ ጠንካራ ተጫዋች መሆኑ ነው። ኡጋርቴ በተቃራኒ ቡድን ሽግግር ወቅት የሚመጡ አደጋዎችን በማቋረጥ እንዲሁም ኳሶችን በመንጠቅ ወይም ደግሞ ታክል ኤንድ ኢንተርሴፕሽንስ እና በጥፋት ረገድ ከሁለቱ የሚበልጥ ተጫዋች ነው። ፍጹም የተከላካይ መስመር ጋሻ ሆኖ የሚያገለግል ምርጥ ተጫዋች ነው ማኑኤል ኡጋርቴ። ከዛ ውጭ ግን በማጥቃቱ ቀደም ብለን እንዳነሳ ነው ጥሩ የሚባል ቁጥራዊ ነገሮችም የሉትም ማለት ነው። በመቀጠል የተወሰኑ ደቂቃዎችን የታክቲካዊ ንጽጽር ቲልማንስ እና አንድሬ ሳንቶስን ከማንቸስተር ዩናይትድ በክረምቱ መሰናበቱ የተረጋገጠው ካዚሜሮ ጋር እናነጻጽራለን። ካዚሜሮ እና ዩሪ ቲልማንስ በምን ይመሳሰላሉ የሚለውን በደንብ እንመልከት። ዩሪ ቲልማንስ እንዲሁም ካዚሜሮ ምን ያመሳስላቸዋል የሚለውን ስንመለከት የረጅም ርቀት ኳሶች ወይም ደግሞ ሎንግ ፓሲንግን ስንመለከት ሁለቱም ተጫዋቾች ከሜዳው ጥልቅ ክፍል ተነስተው ኳስን ወደ ክንፍ የመቀየር ወይም ደግሞ ስዊች ፕሌይንግ እና ከተከላካይ ጀርባ ረጅም ኳሶችን ይመጣል ከፍተኛ ክህሎት ያላቸው ተጫዋቾች መሆናቸው ያመሳስላቸዋል። ከዛ ውጪ ከሳጥን ውጭ መምታት ወይም ደግሞ ሎንግ ሬንጅ ትሬቶችን ስንመለከት ካዚሜሮም ሆነ ቲልማንስ ከሳጥን ውጭ የሚመቱ ጠንካራ ኳሶችን የሚመቱ ተጫዋቾች ናቸው። ሁለቱም በተመሳሳይ መልኩ አስደናቂ ግቦችን የማስቆጠር አቅም ያላቸው ተጫዋቾች ናቸው። በመቀጠል አንድሬ ሳንቶስ ከካዚሜሮ ጋር ምን ሊያመሳስለው ይችላል የሚለውን እንመልከት።
አንድሬ ሳንቶስ ከካዚሜሮ ጋር ከሚያመሳስሏቸው ጉዳዮች መካከል አንደኛው አካላዊ ፍልሚያ ወይም ደግሞ አግሬሽን እንዲሁም ፊዚካሊቲውን ስንመለከት ሁለቱም ብራዚላውያን እንደመሆናቸው በሜዳ ላይ ጠንካራ አካላዊ ፍልሚያዎችን ወይም ዱዋልስን ያደርጋሉ። ኳስ ለማስጣል ወደኋላ የማይሉና ተቃራኒ ቡድን ላይ ጫና ለመፍጠር የማይፈሩ ፈጣን ተጫዋቾች እንደሆኑ ተመልክተናል። ወይም ደግሞ የሚያመሳስላቸው ጉዳይ ሆኖ ተመልክቻቸዋለሁኝ። በአየር ላይ ኳሶች ወይም ደግሞ ኤሪያል ትሬቶችን ስንመለከት ካዚሜሮ በቆሙ ኳሶች ወይም ሴት ፒሶች ላይ በግንባር ግብ በማስቆጠር ይታወቃል። አንድሬ ሳንቶስን በተመሳሳይ ሁኔታ ወደ ሳጥን በማምራት ክሮስ የሚደረጉ ኳሶችን እንዲሁም የቆሙ ኳሶችን፣ ማዕዘን ምቶችን፣ የቅጣት ምቶችን በማስቆጠር በግንባሩ በማስቆጠር ጥሩ የሚባል ተጫዋች ወይም ደግሞ ከካዚሜሮ ጋር የሚያመሳስለው ተጫዋች ሆኖ እናገኘዋለን ማለት ነው። አንድሬ ሳንቶስ እንደዚሁም ካዚሜሮ የሚያመሳስላቸው ዋነኛ ሁለት ጉዳዮች ናቸው ማለት ነው። የሁለቱን የመሃል ሜዳ አዳዲስ ተጫዋቾች እንዲሁም ነባር ተጫዋቾች ምን ያመሳስላቸዋል የሚለውን ስንመለከት ቆየን። እንዲሁም አዳዲስ የመጡት የመሃል ሜዳ ተጫዋቾች በምን ይሻላሉ የሚለውን እንዲሁ አጠር አድርገን ለማየት እንሞክር። ዩሪ ቲሊማንስ ከካዚሜሮ በምን ይሻላል የሚሉትን ስንመለከት ሁለት በዋነኝነት ከካዚሜሮ የተሻለ ጥሩ የእንቅስቃሴ ቁጥሮች አሉት። ዩሪ ቲሊማንስ የኳስ ቁጥጥርና የፍጥነት አስተዳደር ወይም ቴምፖ ኮንትሮልን ስንመለከት ካዚሜሮ ከእድሜ መግፋት ምክንያት ባለፉት የውድድር ዓመታት ኳስን በቀላሉ የመነጠቅ እና ጨዋታን የማረጋጋት ችግር ይታይበት የነበረ ተጫዋች ነው። ቲሊማንስ ግን ኳስን ለረጅም ጊዜ ጠብቆ በማቆየት እና የጨዋታውን ሪትም በመቆጣጠር ረገድ ከካዚሜሮ እጅግ የተሻለ ይሆናል ብዬ ጠብቃለሁ በቀጣይ የውድድር ዓመት ላይ። እንደዚሁም በጭንቀት ውስጥ ኳስ ያለማጣት ወይም ፕረስ ሬዚስተንስን ስንመለከት ተቃራኒ ቡድኖች ከፍተኛ ጫና ሲያደርጉ ካዚሜሮ የመሳሳት እድሉ ሰፊ እንደነበረ ስመለከት ነበር ባለፉት ጊዜያት። ዩሪ ቲሊማንስ ግን በአጫጭር ቅብብሎች ወይም የተቃራኒ ቡድን ፕሬሲንግን ለመቆጣጠር የሚችል አይነት ተጫዋች ሆኖ አግኝቼዋለሁኝ። ማንቸስተር ዩናይትዶች ጥሩ ሁለት የመሃል ሜዳ ተጫዋቾችን ማስፈረም ችለዋል። ኤፍኤን ስፖርት በኢትዮጵያ እንዲሁም በጸሎት ሀብታሙ ኦፊሻል በዩቲዩብ አጠር አድርገን ማንቸስተር ዩናይትድ ያስፈረሟቸው ሁለት የመሃል ሜዳ ተጫዋቾች ከታክቲካል እይታ አንጻር ምን አይነት ጥቅሞችን ሊሰጡ ይችላሉ የሚለውን ባለፉት 18 ያህል ደቂቃዎች ወደ እናንተ ስናቀርብ ቆየን። አብሬያችሁ የነበርኩት እኔ ካሊድ እንድሪስ ነበርኩኝ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ የዓለም ዋንጫ የፍጻሜ ጨዋታ ምን ሊመስል ይችላል፣ ታሪካዊ ዳራው ምን ይመስላል የሚለውን እንዲሁ በሰፊው እንደዚሁም የዋንጫ ጨዋታው ምን አይነት ግጥምጥሞች ሊኖሩት ይችላሉ የሚለውን በቀጣይ ቪዲዮ ይዤላችሁ የመመጣ ይሆናል። ሁልጊዜም አዳዲስ ቪዲዮዎችን ስንለቅ ወደ እናንተ የማስታወቂያ መልእክት እንዲመጣላችሁ ሰብስክራይብ በማድረግ የደወል ምልክቷን ኦን ላይ ማድረጋችሁን አትዘንጉ። ሁልጊዜም አዳዲስ ቪዲዮዎችን ስንለቅ እንዲሁም ጨዋታዎችን በቀጥታ ስርጭት ላይቭ ስትሪም ስንገባ ወደ እናንተ የማስታወቂያ መልእክት የሚመጣላችሁ ይሆናል። እስካሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ። Future.